እስከ ሞት ድረስ አንድ ጊዜ ሞት አይደለም 7 ዓመት ብዙ ጊዜ እየሞተ እየተነሳ መከራዎቹ ሊቀበሏቸው ይቅርና ሊሰሟቸው የሚከብዱ ለማመን የማይመቹ ጽናቱ ራሱ ለማመን ለአማንያን ክርስቲያን ላልሆኑት አምኖ ለመቀበል ራሱ የሚከብድ ነው። ነገር ግን በመጽሐፍ ተጽፏል ማለት ነው። እስከ ሞት ድረስ የታመንኩን በቅዳሴ መካከል ሲነበብ የነበረ የወንጌል ክፍል ሰምታችሁታል። ማቴዎስ ወንጌል ምዕራፍ 10 ነው ያነበቡልን መምህሩ ካህኑ ማለት ነው። እና ጌታችን መድኃኒታችን ኢየሱስ ክርስቶስ ክርስቲያን በዚህ ምድር ሕይወቱ አልጋ በአልጋ እንዳልሆነ ሕይወቱ የተመቻቸ የተደላቀቀ ኑሮ ወይም የሀብት ማማ ላይ ብቻ እንዳልሆነ በዚህ ምድር ላይ እግዚአብሔር ሀብት ሊሰጥ ይችላል፣ ጤና ይሰጠናል፣ ክብር ይሰጠናል። የተለየ ጸጋው ብዙ ነው። እግዚአብሔር የከለከለን ነገር የለም። ነገር ግን እነዚህ ነገሮች ለእኛ የተመረጡ አይደሉም። ለእኛ የተመረጡ ለእኛ የሚያስፈልጉ እስከ ሞት ድረስ መታመን፣ እስከ ሞት ድረስ ሃይማኖተኛ ፍጹም ክርስቲያን ክርስቶስን የሚመስል ክርስቲያን መሆን። እንደ ቅዱስ ጊዮርጊስ በእሳት ቢያቃጥሉት፣ በመንኮራኩር ቢቆራርጡት፣ በሰይፍ ቢቆራርጡት፣ ብዙ መከራ ቢያወርዱበት፣ መርዝ ቢያጠጡት፣ በጣም በብዙ ነገር ቢፈትኑት፣ መጀመሪያ በመከራ አይደለም የፈተኑት፣ በሹመት በሽልማት ነው። መጀመሪያ በሹመት በሽልማት፣ በዚህ ዓለም ክብር፣ በዚህ ዓለም ጸጋ፣ በዚህ ዓለም ዱለት፣ በዚህ እንሾመሃለን፣ በዚህ እንሸልመሃለን እየተባለ ነው። መጀመሪያም ሹመኛ ነው፣ የተሾመ ነው። በስልጣን ያለ በክብር ያለ በኋላ በስልጣን ማማ ያለ ነው ማለት ነው። ከድህነት የመጣ ከችግር የመጣ ሰው አይደለም። የቤተ መንግስት ሰው ነው። ከዛም በስልጣን ማማ ላይ ያለ ታላቅ ማዕረግ የደረሰ ነው። በእነሱ በጣም ብዙ ዝናና ክብር ያተረፈ ነው ቅዱስ ጊዮርጊስ በመጀመሪያ ማለት ነው። በ20 ዓመቱ ላይ ይሁን ማለት ነው። በዚህ 20 ዓመት ውስጥ እናንተ ምን ታስባላችሁ ወጣቶች? በ20 ዓመታችሁ የሚያስጨንቃችሁ ነገር ምንድን ነው? በ20 ዓመታችሁ በጣም የምትጓጉለት ነገር ምንድን ነው? እዚህ ጥቀሱ ብትባሉ መንግስተ ሰማያት ነው? ሰማዕትነት ነው? ቅዱስ ቁርባን መቀበል ነው? ምንድን ነው የሚያስፈልግ? በጣም የምትጓጉለት ነገር፣ በጣም የምትፈልጉት ነገር ምንድን ነው? መልሱን እናንተ ታውቃላችሁ። እዚያው ለራሳችሁ መልሱ። ነገር ግን ዋና ነገር አሁን የእናንተን እና የቅዱስ ጊዮርጊስን አነጻጽረን ከቅዱስ ጊዮርጊስ ለመማርና ከዚያ ቅዱስ ታሪክ ህይወታችን እንዲቀደስ ነው። ሌላ ያለው ማለት ነው። በ20 ዓመቱ በዛ በወጣትነት ዓመቱ በጣም ከሁሉ በላይ ያስጨነቀው ከሁሉ በላይ የጓጓለት ነገር ቢኖር እስከ ሞት ድረስ መታመን፣ ስለ ክርስቶስ ሰማዕትነትን መቀበል፣ ስለ ክርስቶስ መከራ መቀበል። የዚህ ዓለም መንግስት ኃላፊ ነው፣ ጠፊ ነው። በማያልፈው በማይጠፋው በዘላለማዊ መንግስት መቀየርን የመረጠው ቅዱስ ጊዮርጊስ። የቅዱስ ጊዮርጊስ በረከት ከሁላችን ጋር ይሁን። እስከ ሞት ድረስ የታገስክ ሁን። ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች በጻፈው መልእክቱ ምዕራፍ 15 ቁጥር 57 ላይ ምን ይላል? ድልን ለሚሰጠን ለእግዚአብሔር ምስጋና ይሁን። ስትቃሉን በሉ። ድልን ለሚሰጠን ለእግዚአብሔር ምስጋና ይሁን። አዎ፣ ቅዱስ ጊዮርጊስ እንዴት ቻለው ግን? እንዴት ያ ሁሉ መከራ በጽናት ታግሶ ማሸነፍ ቻለ? እንዴት ፈተና አላደናቀፈው? እንዴት እኛ የምንጓጓላት ዓለም፣ እርስ በርሳችን የምንጣላባት ዓለም፣ እርስ በርሳችን ለቁሳቁሶቿ
ለወርቋ፣ ለብሯ፣ ለቁራሽ መሬት፣ ለተለያየ ቁሳዊ ነገር እርስ በርሳችን የምንገዳደልባት ዓለም እንዴት ቅዱስ ጊዮርጊስ ላይ ኃይሏ ምንምን ኃይል አጣች፣ ጉልበት አጣች። ይህ የሚመነጨው ይህ ጉልበት የሚገኘው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ትንሣኤ ነው። ሰሙኑ ዘመነ ምን ይባላል? ዘመነ ትንሣኤ ስተናገሩት ዘመነ ምን ይባላል? ሰሙኑ ዘመነ ትንሣኤ ይባላል። የቅዱስ ጊዮርጊስ ኃይልና ጉልበት የቅዱስ ጊዮርጊስ በዚያ በኃይል በዚህ ደረጃ ዓለምን ያሸነፈበት ጉልበት የሚመነጨው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ትንሣኤ ነው። ከሱ ፍቅር ነው። ከሱ እርዳታ፣ ከሱ እገዛ፣ ከሱ ጥበቃ የሚመነጭ ነው እና ጌታችን ኢየሱስ ክርስቶስ እያለ እሱ ስለኔ ተሰቅሏል፣ ስለኔ ሞቷል። ነገር ግን እሱ የባህሪ አምላክ ነው። ነገር ግን እሱ ሰማይን ከነ ግሱ ምድርን ከነ ልብሱ ያቆመ የዘረጋ የባህሪ ፈጣሪ የባህሪ አምላክ ነው። እናንተ ጣዖት ብታመልኩ እኔና እናንተን የፈጠረን እውነተኛውን አምላክ አመልካለሁ እያለ እስከ መጨረሻ ድረስ ብዙ መከራ ቢያወርዱበት ቢገሉት የተነሳው መከራ ብዙ መከራ ቢደራረቡበት መከራውን የታገሰው የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ መሰረት አድርጎ ነው። መጀመሪያ ቅዱስ ጊዮርጊስ አንድ ጊዜ አይደለም የሞተው። ዛሬ የመጨረሻው ነው። ሚያዝያ 23 የሞተው ሞት የመጨረሻ ወደ እውነተኛው ዓለም ወደ ዘላለም ሕይወት የተሸጋገረበት የሕይወት አክሊል የተቀዳጀበት ሞት ነው የመጨረሻው ማለት ነው። በሰይፍ አንገቱ ተቆርጦ አንገቱን በሰይፍኛ ብዙዎች በዘመናችን ለመናገር የሚያሳዝን ጊዜ ስለደረስ እንግዲህ እናንተ የምታውቁት ነው። አንዳንዶቻቸው ሃይማኖታቸው በዚህ በክራቸው መግለጽ አይፈልጉም። በክሩ እንኳን ሃይማኖታቸውን ለመግለጽ እቺ አባቶቻችን ያቆዩን ክር በአንገታቸው ያለው ክር ይገርማችኋል። የቅዱስ ጊዮርጊስ ክር ነው። የቅዱስ ጊዮርጊስ ሰይፍ ነው። ቅዱስ ጊዮርጊስ የተቆረጠበት ሰይፍ ነው። በአንገታችሁ ያለ ክር ቅዱስ ጳውሎስ የተሰየፈበት ሰይፍ ነው። ቅዱስ ጳውሎስ ሃይማኖት ነው አንገቱን የቆረጠው። ለሃይማኖቱ ነው አንገቱን የሰጠው። ለክርስትና ስለ ክርስቶስ እየመሰከረ ነው አንገቱ በሰይፍ የተቆረጠው። ብዙ መከራ የተቀበሉ ሰማዕታት በዚህ ምክንያት ነው እና ማተብ ባይኖራቸው ይህ ሁሉ ባልተፈጸመ ነበር ማለት ነው። በተሾመ ነበር። ነገስታት ሆነው ሽማምንት ሆነው ባለጸጎች ሆነው በዓለም የተመቻቸው ሰዎች ሆነው ማሳለፍ ይችሉ ነበር ማለት ነው። አባቶቻችን ከማተብም አልፈው ከክርም አልፈው በአንገታቸው ሃይማኖታቸውን ለመመስከር ክርስቶስን ለመስበክ ሰይፍ በአንገታቸው ይለፋሉ። ክብር ምስጋና ይግባቸው ለአባቶቻችን እና የቅዱስ ጊዮርጊስ እስከ መጨረሻ መታመን የዘላለም ሕይወት አክሊል መቀዳጀት የጌታችን ኢየሱስ ክርስቶስ ትንሣኤ ነው መሰረቱ። የቅዱስ ጊዮርጊስ ትንሣኤን ተስፋ በማድረግ ነው መከራ የተቀበለው። መጀመሪያ ስለ ጌታችን ኢየሱስ ክርስቶስ መከራ ከመቀበል በላይ የሚያስደስት ከዚህ በላይ የሚያስደስት በምድር ላይ ምን ነገር የለም። ስለ ክርስቶስ እየመሰከሩ በሰማዕትነት ከመሞት በላይ የሚያስደስት ምንም ነገር የለም በዚህ ምድር ላይ። ምንም ትልቅ ነገርም የለም። ከዚህ የሚበልጥ ነገር የለም። እውነት ለመናገር ሊገባን ላይገባን ይችላል። ልንመርጠው ላንመርጠው እንችላለን፣ ወይ ልንመረጥ ላንመረጥ እንችላለን። ግን ከዚህ በላይ ምንም ትልቅ ክብር፣ ትልቅ ሀብት፣ ትልቅ ጸጋ የለም። ምዕመናን ኢየሱስ ክርስቶስ ማን ነው? ኢየሱስ ክርስቶስ እንግዲህ እግዚአብሔር ማለት እግዚአብሔር ራሱ ማለት እግዚአብሔር ራሱ ነው።
እግዚአብሔር እንዴት ሰው ሆነ? እንዴት ተሰቀለ? እንዴት መከራ ተቀበለ? ታውቁታላችሁ ማለት ከልጅነታችሁ ጀምራችሁ የተማራችሁት ቅድስት ቤተክርስቲያን ያስተማረቻችሁ ትምህርት አለ። አዎ መጀመሪያ ሰው ኃጢአተኛ ነበር፣ በደለኛ ነበር፣ እግዚአብሔርን አሳዝኖ ነበር። በአባታችን አዳም በእናታችን ሔዋን ምክንያት ወደ ሰውነታችን ወደ ተፈጥሯችን ባዕድ ነገር አስገብተን ነበር። እሱም ኃጢአት ነው። በኃጢአትም ሞት መጥቶብን ነበር። ሁላችን በእግዚአብሔር ፊት መቆም የማንችል በኃጢአት ሰውነታችን የተበላሸብን ፍጡራን ነበርን እና እግዚአብሔር ፈረደብን። መጀመሪያው ነግሮን ነው እግዚአብሔር ሕጉን የሰጠን። ሕጌን ብትጠብቅ በሕይወት ትኖራለህ፣ ሕጌን ብታፈርስ ደግሞ የሞት ሞት ትሞታለህ ተብሏል የሰው ልጅ። ሰው ግን ያን የፈጣሪውን ቃል የፈጣሪውን ትእዛዝ በማፍረስ ዕፀ በለስን በመብላት ምክንያት ለዛ ሁሉ ችግር ተዳረገ ማለት ነው። ለዚያ ሁሉ ችግር ተዳረገ። እስካሁን ድረስም ውጤቱ እኛ አካባቢ ይታያል ማለት ነው። ሰው ኃጢአት ምን ይሰራው ከየት ተነስቶ ነው? እስካሁን እየታገልን ነው። ግን ሞት ሆይ መውጊያ የት አለ? ቅዱስ ጳውሎስ የሞት መውጊያ እኛንም የወጋበት ጦር ኃጢአት ነው ማለት ነው እና እስካሁን ድረስ ማለት ነው የነበረው እስከ ቅዱስ ጳውሎስ ግን ሞት ሆይ መውጊያ የት አለ የምንልበት ጊዜ ይመጣል ያለው። ያ ጊዜ ደግሞ ጌታ በክብር የሚመጣበት እኛም ለክብር የምንነሳበት እኛም ለክብር በፊቱ የምንቆምበት ብርሃን ለብሰን ብርሃን ተጎናጽፈን ክብሩን ለመውረስ መንግስቱን ለመውረስ የምንመጣበት ለመጨረሻ ጊዜ። ከዚያ በኋላ የሰው ልጅ ኃጢአት መስራት አይችልም። አሁንም ግን ኃጢአት እንዳይፈረድብን በኃጢአት እንደነበረው አባታችን አዳም የልጅ ልጆቹ በሙሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም እስኪመጣ ድረስ እንደነበረው ግን ምንም አይነት ኃይል የለውም። አሁን ኃጢአት ማለት ነው ኃይሉ ተሰውሯል። በማን ነው? በጌታችን በመድኃኒታችን ኢየሱስ ክርስቶስ። ስለዚህ ሰው በኃጢአት በተበከለ ጊዜ ጌታ አምላካችን እግዚአብሔር በኃጢአት እንደወደቀ ለዘላለም እንደጠፋ እንደሞተ እንዲቀር ስላልፈለገ ልዑሉ እግዚአብሔር ትሑት ሰው ሆነ ማለት ነው። ልዑሉ እግዚአብሔር እኛን ሆነ፣ እኛን መሰለ፣ ሥጋ ለበሰ፣ ወደዚህ ዓለም መጣ። ሰው ሆኖ በአጭር ቁመት በጠባብ ደረት ተወስኖ ወደዚህ ዓለም መጣ። እሱ ማን ነው? ተናግሮ አይሰማም። ማን ነው? ከፍ አድርጉት። እሱ ማን ነው? ኢየሱስ ክርስቶስ ተባለ። ሕያው እግዚአብሔር ሕያውን ዓለማትና በውስጣቸው ያሉ በሙሉ ፍጥረታቱን ማህበአልቦ አምጥቶ ሀበቦ የፈጠራቸው እግዚአብሔር አሁን በአርአያውና በአምሳሉ የፈጠረውን ሰው ለማዳን ሰው ስላሳዘነው ለሰው ርኅራኄ ስለተሰማው እግዚአብሔር ስላዘነለት ስለራራለት በፍቅሩ ስለተመለከተው ሊያድነው ፈለገ። እግዚአብሔር ይቅር ሊለው ፈለገ። እግዚአብሔር እና ይቅር ሲለው ለምን ዝም ብሎ ይቅር አላለው? ለምን መምጣት አስፈለገው? ለምን ሰው መሆን አስፈለገው? መቼስ እግዚአብሔር የሚሳነው ነገር የለም ማለት እግዚአብሔር የሚሳነው ነገር አለ? ለእግዚአብሔር የሚሳነው ነገር የለም። ለምን ምሬሃለሁ ይቅር ብዬሃለሁ አላለው? እግዚአብሔር እንደዚህ አያደርግም። መጀመሪያውኑ በሰው ላይ የፈረደው ስለ ጠላው ሳይሆን እውነተኛ ዳኛ ቅን ፈራጅ ስለሆነ ነው የፈረደበት። ስለዚህ በፈታሂነቱ ፈታሂ በጽድቅ ኮናኔ በርትዕ በመሆኑ በአዳም ላይ የፈረደበትን ሊምረው ሲፈልግ እንደገና በትክክለኛው መንገድ ፍርዱ ተፈጻሚ ሆኖ በደለኛው ስለ ኃጢአቱ ካሳ ከፍሎ ነበር መማር ያለበት፣ ይቅር መባል ያለበት፣ መዳን ያለበት። በደለኛው ስለ ጥፋቱ ስለ ወንጀሉ ካሳ ከፍሎ ስለ በደሉ ቅጣቱ ተቀብሎ ነበረ መዳንና ይቅር መባል የነበረበት። ስለዚህ እግዚአብሔር ምንም ፈራጅ እንደመሆኑ የፈረደበትን ሰው እንደገና መሐሪ በመሆኑ ሊምረው ሲፈልግ ፍርዱን እውነተኛ ዳኝነቱን እሱን መተው ማለት ነው። መተው ወይ ደግሞ ያንን ፍርዱን መክሰስ አልፈለገም እግዚአብሔር
ትክክለኛ ፍርዱን እንዲፈጸም ምህረቱን እንዲፈጸም ፈለገ እግዚአብሔር። ግልጽ ነው አባባሌ። ፍርዱን እንዲፈጸም ምህረቱን እንዲፈጸም ለእኛ ለሰው ልጆች ማለት ነው። አሁን ፍርዱ በትክክል መፈጸም የሚችለው የግድ ንጹሕ ሰው መሆን አለበት። ቅዱስ ሰው መሆን አለበት። ኃጢአት የሌለበት ሰው መሆን ነበረበት። በኃጢአት ያልተሰነካከለ ሙሉ በሙሉ ከኃጢአት የነጻ ሰው ሆኖ ለዚያ ላጠፋው ነገር ቅጣቱን መቀበል የሚችል ሰው በመካከላችን መገኘት ነበረበት። ነገር ግን ያ ሰው አልተገኘም። ተፈለገ 5500 ዘመን ሙሉ አንድ ሰው አልተገኘም። ለዘላለም እንደማይገኝ እርግጠኛ ሆነ የሰው ልጅ። ስለዚህ የሰው ልጅ ከመጀመሪያው ጀምሮ ከአባታችን አዳም ጊዜ ጀምሮ ማረኝ፣ ይቅር በለኝ፣ አጥፍቻለሁ፣ በድያለሁ፣ ይቅር በለኝ እያለ መለመኑ ተያያዘው ማለት ነው እና እግዚአብሔር ስለዚህ ሊምረን ወደደ እግዚአብሔር። ነገር ግን እዛ ሆነ ያልማረን ዳኝነቱ ደግሞ መፈጸም አለበት። ምህረቱ ደግሞ እንደዚሁ መፈጸም አለበት። ስለዚህ ያ ንጹሕ ሰው ኃጢአት የሌለበት ሰው በደል የሌለበት ሰው ለዓለሙ ሁሉ የሚሞት ንጹሕ መስዋዕት የሆነ ሰው ሆኖ መከራ ለመሆን ወደዚህ ምድር መጣ። ያ ንጹሕ ሰው ለመሆን ማለት ነው። ንጹሕ ሰው ለመሆን መላእክት ንጹሐን ነበሩ። መላእክት ይሙቱላቸዋል አለ። ምክንያቱም መላእክት አልበደሉም። የበደለ ሰው ራሱ ነው መካስ ያለ ለጥፋቱ ቅጣቱ መቀበል ያለበት። እንስሳት ይሰዉ ነበር። የበግ ደም፣ የፍየል ደም፣ የላም ደም ይሰዋ ነበር በቤተ ክርስቲያን። ያ ግን ለሰው ልጆች ድነት ሊሆን አልቻለም። ምክንያቱም ባላጠፉት ጥፋት ነው እየታረዱ ያሉ እነሱ አይደለም ዕፀ በለስን የበሉት፣ እነሱ አይደለም እግዚአብሔርን የበደሉት። የበደለው ሰው ራሱ ንጹሕ መስዋዕት ሆኖ ለሌሎች ሰዎች ወይ ለዓለም ሁሉ መድኃኒት የሚሆን ሆኖ መገኘት ነበረበት። ያ መሆን አልተቻለም። ምክንያቱም ሰው ሁሉ ምን ሆኗል? በኃጢአት ወድቋል። ሰው ሁሉ አዳምና ሔዋን እንላለን እንጂ ከአዳምና ሔዋን የባሰ ልጆቻቸው ኃጢአትን አብዝተን የምንሰራት የምንተገብራት ሆን። ስለዚህ እግዚአብሔር ግን እንደዚሁ ኃጢአተኛ ሆነን በሞት ጥላ ስር ሆነን እንድንቀር ስላልፈለገ ያ ሊገኝ የነበረበት ንጹሕ ሰው ለመሆን ወደዚህ ምድር መጣ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ያ ንጹሕ ሰው ኃጢአት የሌለበት ቅዱስ ሰው ሌሎችን በመስዋዕቱ በቤዛነቱ የሚቀድሳቸው ከኃጢአታቸው የሚያድናቸው ከሰይጣን ከኃጢአት ባርነት የሚያላቃቸው አዳኛቸው ሆኖ እግዚአብሔር ወደዚህ ምድር መጣ ማለት ነው። ከእናታችን ከቅድስት ድንግል ማርያም ከሥጋዋ ሥጋን ከነፍሷ ነፍስን ነስቶ ሰው ሆነ። ኢየሱስ ክርስቶስ ተባለ። ክብር ምስጋና ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። ይህ ታላቅ ዕድል ነው። ታላቅ በረከት ነው። ቅዱስ ጊዮርጊስ 3 ጊዜ ሞተው ይህ ታላቅ ነገር ስለገባው ነው። ሰው ስለ ክርስትና ሲገባው ዓለምን በሙሉ እንደ ውዳቂ ይቆጥራል። የሚደርስበት መከራም 1 2 ብሎ አይቆጥርም። ምንም ነገር አልደረሰብኝም ነው የሚለው። ያገኘው ደስታ ካለም ያ ደስታ እንደ ደስታ አይታየውም። ሀብት ካለውም ሀብቱ እንደ ሀብት አይታየውም። ጤና ካለውም በዚያ አይኳራም። እሱ የሚያስደስተውም የሚያሳዝነውም በክርስቶስ በመድኃኔ ዓለም ስለሆነው ነገር ሁሉ ብቻ ነው እና ቅዱስ ጊዮርጊስ ዓለምን እንደወዳቂ ቆጠራት። መከራዋንም እንደምንም ያልቆጠረው፣ ፈተናዋም እንደምንም ያልታሰበው ይህንን በፊት ለፊቱ ስለምታየውና ስለገባው ትክክለኛ ክርስቲያን ስለሆነ ነው። ትክክለኛ ክርስቲያን እንደዚህ ነው ማለት ነው። የጸና ስለ ራቤ ብሎ ሃይማኖቱ አይቀይርም። ስንዴ እንዲሰጡኝ ብሎ ብር እንዲቆጥሩልኝ እንዲመነዝሩልኝ ብሎ ሃይማኖቱ የሚቀይር ሰው መጀመሪያውም ያላመነ ሰው፣ መጀመሪያውም ሃይማኖት የሌለው ሰው ነው ማለት ነው። በቀላል ነገር አሁን እኮ አሕዛብ አይደለም እያስገደሉን ያሉ አይደል? ልጆቻችን የምንወዳቸው ልጆቻችን ቤተክርስቲያን ጠዋት አይተናቸው ማታ ሌላ ቦታ እንደሄዱ መርዶ የሚነገረን እኮ እንደዚህ በሰይፍ አስፈራርተዋቸው አይደለም እኮ። ዓለም
በምኞት ሰይፍ እያስፈራራችሁ ልትወስዳቸው እያስጎመጀቻቸው ሃይማኖታቸውን ጥለው ክርስቶስን ክደውት የሚሄዱ ክርስቶስ ሁሉ ቦታ አይገኝም። ወዳጅ ከሁሉ ቦታ አይገኝም። ክርስቶስ ስላልክ ደግሞ የክርስቶስ ተከታይ ሁሉ ሰው የክርስቶስ ተከታይ አይደለም። ክርስቶስ የሚል በሙሉ የክርስቶስ ተከታይ እንዳልሆነ የተናገሩ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። አኮ ሁሉ ዘይብለኒ እግዚኦ ዘይበጉ ውስተ መንግሥተ ሰማያት። ጌታ ሆይ የሚለኝ ሁሉ ወደ መንግሥተ ሰማያት አይገባም። እሱ ጌታ ሆይ የሚለኝ ሁሉ የኔ ተከታይ አይደለም። ጌታ ሆይ ማለት ብቻ ክርስቲያን አያሰኝም። እውነተኛ ክርስቲያን አያስብልም። ክርስቶስ የትኛው ነው ብሎ መለየት ምንድነው ያለው ነቢዩ? የቀደመችውን መንገድ ጠይቁ፣ መርምሩ፣ እወቁ። ያቺ መንገድ የትኛዋ መንገድ ናት ብላችሁ እወቁ፣ ከዚያ በዚያ መንገድ ተጓዙባት አለ ቃሉ። አሁን ቅዱስ ጊዮርጊስ መከራ የተቀበለው ያቺ መንገድ ናት። ያቺ የጥንቷ መንገድ የቀደመችዋ እውነተኛ የሕይወት መንገድ ክርስቶስ ለእኔና ለእናንተ በፊታችን የዘረጋት ያሳየን መንገድ ያችን መንገድ ይዞ ነው እስከ መጨረሻ ድረስ የታገሰ የሕይወት አክሊል የተቀዳጀ። እግዚአብሔር እስከ መጨረሻ ታግሰን የሕይወት አክሊል እንድንቀዳጅ ይርዳን። የጌታችን የመድኃኒታችን ትንሣኤ ቅዱስ ጊዮርጊስን እንድንሆን ያደርገናል። ሁላችንም እኔና እናንተ ቅዱስ ጊዮርጊስ እንድንሆን ያደርገናል። ከዚያ በፊት ሞት አስፈሪ ነበረ። ሞት አስደንጋጭ ነበረ። ሞት ዘግናኝ ነበረ። ሰዎች ስለ ሞት ሲነሳ ይሸበሩ ነበር፣ ይጨነቁ ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን በሞቱ ካሸነፈልን በኋላ ያ ንጹሕ መስዋዕት፣ ቅዱስ መስዋዕት፣ ኃጢአት የሌለበት ሰው ሆኖ ስለ ሰው ሁሉ መስዋዕት ከሆነልን በኋላ፣ ቤዛ ከሆነልን በኋላ፣ ካሳ ከከፈለልን በኋላ ስለ ኃጢአታችን እግዚአብሔር ያ ጥፋተኛ ሰው በኃጢአት መቀጣት ነበረበት እንዲማር ይቅር እንዲባል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ያ ንጹሕ ሰው ሆኖ ንጹሑ ቅዱሱ ንጹሕ ባህሪው አምላክ ሰው ሆኖ በሰውነቱ ስለኔና ስለናንተ ምን አደረገ? ቅጣታችንን ተቀበለልን። ቅጣታችንን በእኛ ላይ የተፈረደውን ቅጣት በሙሉ የሕዝብ ሁሉ ኃጢአት የሕዝብ ሁሉ ኃጢአት ምክንያት አድርጎ ስለ ሕዝብ ሁሉ ኃጢአት ነው ጌታ በመስቀል የተሰቀለው። እስኪ እግዚአብሔርን አመስግኑ። እግዚአብሔር ምሬያችኋለሁ አላለን ማለት ነው ዝም ብሎ እኛን ሆኖ በእኛ ተገብቶ በእኛ ላይ ተፈርዶ የነበረውን መከራ ሁሉ ተቀብሎ ስለኛ በኃጢአታችን ምክንያት የተፈረደብንን ፍርድ ተቀብሎ ማለት ነው። በእኛ ላይ የተፈረደውን ፍርድ ራሱ ተቀብሎ ስለኛ ተሰቅሎ ሞቶ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ሞታችንን ያሸነፈልን እና ሞታችንን ስላሸነፈልን እስካሁን ድረስ እኔና እናንተ ቆጥረን የማንጨርሳቸው ብዙ ቅዱስ ጊዮርጊስን የመሰሉ ብዙ ቅዱሳን ክርስቶስ እያሉ ስለ ስሙ እየመሰከሩ ወንጌልን እያስተማሩ ሰማዕትነት ተቀብለዋል ማለት። በእሳት የተቃጠሉ አሉ። በእሳት ተቃጥለው ሰማዕትነታቸውን የጨረሱ አሉ። በሰይፍ ተቆርጠው ሰማዕትነታቸውን የጨረሱ አሉ። በመንኮራኩር ተፈጭተው ስጋቸው ተበጣጥሶ ሰማዕትነታቸውን የፈጸሙ እስከ መጨረሻ ድረስ የታገሱ አሉ። በልዩ ልዩ መከራ እኛ ቆጥረን ለአራዊት ተሰጥቶ በአንበሳ ተበልተው ሰማዕትነታቸውን የጨረሱ አሉ። እነዚህ ሁሉ የጽናታቸው መሰረት የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ ነው። አሁን በትንሣኤው እኔና እናንተ መነሳት አለብን። በትንሣኤው መነሳት አለብን። ቢያንስ 2 ጊዜ መነሳት አለብን። 2 ጊዜ ከዚህ በኋላ 2 ጊዜ መነሳት ይጠበቅብናል እኔና እናንተ ማለት ነው። አንደኛ
በህሊናችን ከመሞት ማለት በህሊና መሞት በስራ በተግባር በሐሳብ ኃጢአት በመስራት እንደገና ከዚህ በኋላ ክርስቶስ አይሰቀላችሁ። ከዚህ በኋላ የሚሞቱ ሰዎች በጣም አሳዛኝ ሞት ነው የሚሞቱት ማለት ነው። ከክርስቶስ ጋር መኖር ያስፈልጋል። እግዚአብሔር በቃ አንድ ጊዜ ሞተልኛል ኢየሱስ ክርስቶስ በቃ ድኛለሁ፣ መጾም አያስፈልገኝም፣ መጸለይ አያስፈልገኝም፣ መመጽወት አያስፈልገኝም፣ ፍቅር አያስፈልገኝም፣ ሰላም አያስፈልገኝም የሚሉ የሰላም የወንጌል ጠላቶች አሉ በየቦታው የምታውቋቸው ማለት ነው። እና ክርስትና እንዲሁ ዝም ብላ በእንጀራ እናቶቻችን እንጀራ በመሶብ ሲያቀርቡልን እንግዲህ አንስቶ መብላት ይጠይቃል አይደል? እንግዲህ ስራውን ሁሉ እኮ ሰርቶታል። በጣም ብዙ አድካሚ ስራ ነው። ወጥ መስራት፣ እንጀራ መጋገር ቀላል ስራ አይደለም። ብዙ ጣጣ አልፎ ነው እንጀራ የሚሆነው፣ ከዛ ወጥ የሚሆነው። አሁን ሁሉ ነገር አድርጎ እንደገና በመሶብ አድርገው ሲያመጡልን ከኛ የሚጠበቅ ነገር አለ የለም? አዎ፣ አንስቶ መመገብ ከኛ የሚጠበቅ ነገር ማለት አሁን ጌታ ያላደረገልን ነገር የለም። አንስቶ መመገብ ግን ከኛ ይጠበቃል። ከኛ የሚጠበቀው ቅዱስ ጊዮርጊስ ያደረገው ይኸው ነው። አንስቶ ነው የተመገበው። ገብቷችኋል? ጌታ የሰጠውን ትንሣኤ አንስቶ ተመገበው። 3 ጊዜ በዚህ ምድር ላይ ተነስተዋል። ብዙ መከራ ተቀብሎ ማለት ነው። ከዛ በኋላ ደግሞ ከሱ ያለፈ እኔና እናንተ ሁሉ በቃል ኪዳኑ እንባረክ፣ በቃል ኪዳኑ የእግዚአብሔር ጸጋ የምናገኝ፣ በቃል ኪዳኑ የእግዚአብሔር ምሕረት የሚበዛልን ሆነ። እኔና እናንተ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ ቀድሶናል፣ አንጽቶናል፣ አድኖናል። ከዳኑ በኋላ ግን እንደገና እንዳንሞት መጠንቀቅ ያስፈልጋል ማለት ወኩን መሐይምነ እስከ ሞት ድረስ የታገስኩን ማለት ስራ አለ ማለት ነው። መስራት ይጠበቅብናል። እያንዳንዳችን መስራት ይጠበቅብናል። ምእመናን መጾም ይገባል፣ መጸለይ ይገባል፣ መመጽወት ይገባል። ቤተክርስቲያን ጠዋትና ማታ በሐቂ ማለት ሰላም ማለት ይገባል። በምክረ ካህን መኖር ይገባል። በአባቶቻችን ምክር፣ በንስሐ አባታችን ምክር መኖር ይገባል። ቅዱስ ቁርባን መቀበል ይገባል። ምእመናን ይህን ማድረግ ይገባናል ማለት ነው። የጌታችን መድኃኒታችን ኢየሱስ ክርስቶስ የከፈለልን ዋጋ በረከቱ የሚደርሰን ጸጋው የሚደርሰን ማዳኑ የሚደርሰን ይህን ስናደርግ ነው ማለት ነው። መጀመሪያ በሥላሴ ስም ተጠምቃችኋል፣ ከዛ ቅዱስ ቁርባን ተቀበላችኋል። በዚህ ቅድስና መጽናት ይጠበቅባችኋል። ምእመናን በዚህ ቅድስና ይህ ክብራችሁ ሳይበላሽ፣ ይህ ክብራችሁ ሳይቀነስ፣ ከእናንተ ሳይወሰድ በጽናት እስከ ሞት ድረስ መታመን ማለት ነው። እና እግዚአብሔር አምላክ እስከ ሞት ድረስ የታመንኩን ሲል የግድ ሁላችን ሰይፉ ሊፈቀድልን ላይፈቀድልን ይችላል ማለት ነው። ለሰማዕትነት ልንመረጥ ሰማዕትነት በየዋልንበት ሁሉ ሰማዕትነት አለ። እውነተኛ ምስክር መሆን እኮ ነው ሰማዕትነት ማለት አይደል? እውነተኛ ምስክር እውነትን በትክክል ክርስቲያን ስለሆነ ነው። ይሄ በክርስቶስ ስለሚያመልክ ነው፣ በክርስቶስ ስለሚታመን ነው። ይሄ እውነት የተናገረው ግን ሌሎች አሕዛብ እንኳን በእናንተ እውነተኝነት እንዲማሩ ማድረግ እኮ ነው። ሌላ ነው። አሕዛብ እናንተ እውነት ስትመሰክሩ፣ እውነት ስትናገሩ፣ እውነት ስትሰሩ አይተው ክርስቲያን ስለሆነ እኮ ነው ይሄ እንደዚህ የሆነው እኔም እንደሱ መሆን አለብኝ ብሎ ክርስቲያን የሆኑ ብዙዎች ናቸው። ክርስትና አንዳንዶቻችን ግን በእኛ ስራ ምክንያት፣ በእኛ ተግባር ምክንያት ከቤተ ክርስቲያን ሁሉ ምናባረርን በጣም መጥፎች ነን። የቅዱስ ጊዮርጊስ ታሪክ ተቃራኒ ህይወት የምንኖር ደግሞ ጥቂቶች አይደለም። ያ ነገራችን እናስተካክል። አሁን ወኩን መሐይምነ እስከ ሞት ድረስ የታገስኩን ማለት ዛሬ እኔና እናንተ ዛሬ ሁሉ ጀምራ ያለችው እያንዳንዱ ስራችን ክርስቶስን የምትሰብክ ክርስቶስ የሚመሰገንበት ፈጣሪ የሚከብርበት እግዚአብሔር የሚመሰገንበት ስራ፣ ንግግር፣ እንቅስቃሴ ሁሉ ነገራችን እኛ ክርስቲያኖች ነን። ክርስቲያን መሆን ይገባናል ማለት ነው። እና እግዚአብሔር አምላክ የቅዱስ ጊዮርጊስ አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ ክብርና ምስጋና ለእርሱ ይሁን። እስከ ሞት ድረስ እንድንታመን እሱ ይርዳን። የሕይወት አክሊል እንድንቀዳጅ እግዚአብሔር ይርዳን። በቸርነቱ በምሕረቱ አይለየን። የጌታችን የመድኃኒታችን የኢየሱስ ክርስቶስ
በረከት ረድኤት የትንሣኤ በረከት ከሁላችን ጋር ይሁን። በብፁዕ አባታችን ፊት እውነት ለመናገር ይህን ያህል ሰዓት ወስጄ ማስተማር አልነበረብኝም። እሳቸው ስላዘዙ እና እኔም ስለታዘዝኩ ግን እግዚአብሔርን አመሰግነዋለሁ። ብፁዕ አባታችን ረጅም ዕድሜ ከጤና ጋር ያደርግልን። ጸሎታቸው ቡራኬያቸው ከሁላችን ጋር ይሁን። አሁን እኔ ያጠመንኩትን እንደ ልጅ ሁኜ የተሳሳትኩትን እሳቸው ብፁዕነታቸው አርመው አስተካክለው ይመክሩናል፣ ያስተምሩናል። እግዚአብሔር ይስጥልኝ። ወስብሐት ለእግዚአብሔር።